ሰበር ዜና ጃፓን የጦር መርከቦችን ወደ ሆርሙዝ የመላክ ዕድሌ ሰፊ ነው እያለች ትገኛለች። የመካከለኛው ምስራቅ ሰማይ በሚሳኤል ሐረር ተቀጣጥሏል። የኒውክሌር ማዕከሉም ስጋት ላይ ነው። ፕሬዝዳንት ትራምፕ የኢራንን የድርድር ጥያቄ ውድቅ አደረጉ። በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የአፍሪካ ሁለተኛው የዓለም ጦርነት ሊሆን እንደሚችል ተነገረ። ዚንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ሰብስክራይብ ያደረጋችሁ አብራችሁን ቆዩ። የጃፓን ከፍተኛ የፖሊሲ አማካሪ በዛሬው ዕለት እንደገለጹት ቶኪዮ የባህር ኃይሎቿን ወደ መካከለኛው ምስራቅ በመላክ ነዳጅ ማጓጓዣ መስመሮችን ለመጠበቅ የሚያስችል ውሳኔ ልትወስን እንደሆነ ተናግረዋል። ይህም ንግግር የዶናልድ ትራምፕ ከሌሎች ሀገሮች የጦር መርከቦች እንዲላኩ ጥሪ ካቀረቡ ጥቂት ሰዓታት በኋላ ተከትሎ የመጣ ነው። Taking news coming in, US President Donald Trump has now put out on social media saying that other nations will help the US keep this. ከሁለት ሳምንታት በፊት ዩናይትድ ስቴትስ እና እስራኤል በኢራን ላይ ካደረጉት ጥቃት በኋላ የጎልፍ ክልል እስካሁን ድረስ በግጭቷ በሳውን እያየ ይገኛል። ይህም የነዳጅ ዋጋዎች እንዲጨምሩም አድርጓል። ምክንያቱም ኢራን የዓለም በጣም አስፈላጊ ነዳጅ መስመር የሆነውን ስትሬት ኦፍ ሆርሙዝ በመዝጋት አያል ተቋማትን በማጥቃት ውጥረቱ እንዲባባስ እያደረገችም ትገኛለች። Some more news coming in. Iran now targets UAE's non-US assets. So till now ከዚህ በፊት የአሜሪካ ባህር ኃይል በቅርቡ ታንከሮችን ጥበቃ በማድረግ ማጓጓዝ እንደሚጀምር ከገለጸ በኋላ ዶናልድ ትራምፕ ቅዳሜ ዕለት ጃፓንን ጨምሮ ከተለያዩ ሀገሮች ድጋፍ እንዲሰጥ ጥሪ ማቅረባቸው ይታወሳል። በዓለም አራተኛ ትልቅ ኢኮኖሚ ያላት ጃፓን የነዳጅ አምስተኛ ትልቅ አስመጪ ስትሆን ከዚህም ውስጥ 95% የሚሆነው ነዳጅ ከመካከለኛው ምስራቅ ይመጣል። ከዚህም ውስጥ 70% በስትሬት ኦፍ ሆርሙዝ ይተላለፋል። ነገር ግን ይህ መስመር አሁን ላይ እየተካሄደ በሚገኘው ጦርነት መዘጋቱም ይታወቃል። የጃፓን ገዢው ፓርቲ ሊበራል ዲሞክራቲክ ፓርቲ የፖሊሲ ኃላፊ የሆኑት ታካዩኪ ኮባያሺ በኤንኤችኬ የፖለቲካ ውይይት ፕሮግራም ላይ የጦር መርከቦችን የመላክ ሐሳብ እንዳላቸው ገልጸዋል። በሕግ ደረጃ እድሉ እንዳላቸው ቢታወቅም በአሁኑ ግጭት ሁኔታ ግን በጥንቃቄ መመርመር እንዳለበት አስታውቀዋል። ጃፓን በመንግስታዊ መልኩ የሰላም ፖሊሲ የምትከተል ሀገር ስለሆነች የራሷን የመከላከያ ኃይሎች ወደ ውጪ መላክ ውስጣዊ የፖለቲካ አቋሟን የሚነካ ጉዳይ ሲሆን ብዙ መራጮችም ከአሜሪካ በኋላ የተጻፈውን የ1947 ዓመተ ምህረት ጦርነትን የሚከለክል ሕገ መንግስት ይደግፋሉ። የጃፓን ጠቅላይ ሚኒስትር ሳናይ ታካይቺ ከሳምንት በፊት በፓርላማ ስብሰባ ላይ ወደ መካከለኛው ምስራቅ ጦር መርከቦችን ለመላክ ምንም ውሳኔ አልተወሰነም ብለው ነበር። እርሳቸው በዚህ ሳምንት ወደ ዋሽንግተን በመጓዝ ከዶናልድ ትራምፕ ጋር የሚያደርጉት ውይይት በኤሽያ ፓሲፊክ ደህንነት ጉዳዮችና በኢራን ግጭት ላይ እንደሚያተኩር ይጠበቃል። እንዲሁም ታካዩኪ ኮባያሺና ጠቅላይ ሚኒስትሩ የዶናልድ ትራምፕ እውነተኛ ዓላማ ምን እንደሆነ በግልጽ እንዲገነዘቡ እንደሚፈልጉ ገልጸዋል። More than 2,000 United States Marines are being sent to the Middle East. በተጨማሪም አሜሪካ ወታደሮች ከጃፓንና ከደቡብ ኮሪያ መሰረቶች ወደ ገልፍ ክልል እየተላኩ መሆናቸው ስለሚነገር ቶኪዮና ዋሽንግተን በምስራቅ ኤሽያ የደህንነት አቅራቢያ ውስጥ ክፍተት እንዳይፈጠር በቅርበት መስራት እንደሚኖርባቸውም ጠቁመዋል። የመካከለኛው ምስራቅ ሰማይ በሚሳኤል ተቀጣጥሏል። የኒውክሌር ማዕከሉ ስጋት ላይ ነው። በእስራኤልና በኢራን መካከል ያለው ጦርነት ወደ አደገኛና ወደማይገመት ምዕራፍ ተሸጋግሯል። ዛሬ እሁድ መጋቢት 6 2018 ዓ.ም የወጡ መረጃዎች እንደሚያመለክቱት ኢራን ባለፉት 4 ሰዓታት ውስጥ ብቻ ሶስተኛውን ዙር መጠነ ሰፊ የሚሳኤል ጥቃት በእስራኤል ላይ ሰንዝራለች።
የቴል አቪቭና የደቡባዊ እስራኤል ሰማይ በሚሳኤል ፍንጣሪዎችና በመከላከያ ድምጾች ተውጧል። ከፍተኛ ድንጋጤን የፈጠረው የኢራን አብዮታዊ ዘበኛ ጥቃቱ በተለይ በኔጌቭ በረሃ በሚገኙ የዲሞና የኒውክሌር ምርምር ማዕከል አቅራቢያ ላይ ያነጣጠረ መሆኑን ከገለጸ በኋላ ነው። ይህ ቀጠና ለዓለም አቀፍ ደህንነት እጅግ ስሱ መሆኑን ይታወቃል። የኢስራኤል መከላከያ ሰራዊት IDF አብዛኛዎቹን ሚሳኤሎች ማክሸፉን ቢገልጽም እንዲህ ያለ ተከታታይ ጥቃት መፈጸሙ የእስራኤልን የአየር መከላከያ አቅም እየፈተነው ይገኛል። የአጸፋ እርምጃውም በኢራን ዋና ዋና ከተሞች ላይ ከፍተኛ ፍንዳታዎችን እያስከተለ መሆኑ ተዘግቧል። ሂዝቦላ ከሊባኖስ በኩል የከፈተው የፊት ለፊት ውጊያና የኢራን ቀጥተኛ ተሳትፎ መካከለኛው ምስራቅን ወደ ለየለት ቀጠናዊ ጦርነት እያመራት ይገኛል። ፕሬዝዳንት ትራምፕ የኢራንን የድርድር ጥያቄ ውድቅ አደረጉ። በኢራንና በአሜሪካ መካከል ለ2 ሳምንታት በዘለቀ ወታደራዊ ግጭት አይሎ ባለበት ወቅት ፕሬዝዳንት ዶናልድ ትራምፕ ከቴህራን ለቀረበላቸው የድርድር ጥያቄ ውድቅ ማድረጋቸውን አሳወቁ። ፕሬዝዳንቱ በሰጡት መግለጫ አሜሪካ ለስምምነት ገና ዝግጁ አይደለችም ብለዋል። ኢራን ንግግር ለመጀመር ፍላጎት ብታሳይም ያቀረበችው የድርድር ነጥቦች ግን በዋሽንግተን በኩል ተቀባይነት የሌላቸውና በቂ እንዳልሆኑም ተገልጿል። ተንታኞች እንደሚሉት የኢራን የድርድር አማራጮች አሜሪካ ለምታነሳቸው ዋና ዋና የደህንነትና የጂኦፖለቲካዊ ፍላጎቶች ምላሽ የሚሰጥ አይደሉም። ዋሽንግተን የምትፈልገውን ውጤት ካላገኘች ወደ ማንኛውም አይነት ስምምነት እንደማትገባ ፕሬዝዳንቱ በግልጽ አስታውቀዋል። ይህ የትራምፕ ጥንካሬ የተሞላበት አቋም ዓለም አቀፍ ማህበረሰብ ጦርነቱ በሰላም ለማብረድ በሚደረገው ጥረት ላይ ጥቁር ጥላ ጥሏል። ግጭቱ አለመቋረጡና የድርድር መንገዶች መዘጋታቸው በዓለም የኢኮኖሚ ሁኔታ ላይ ያለውን ስጋት ይበልጥ እያወሳሰበው ይገኛል። እስካሁን ድረስ የኢራን መንግስት በፕሬዝዳንት ትራምፕ መግለጫ ላይ የሰጠው ይፋዊ ምላሽ የለም። ጦርነቱ በወታደራዊ ግጭት መልክ ቀጥሎ ባለበት በዚህም ወቅት ቀጣዩ የዲፕሎማሲ እርምጃ ምን ሊሆን እንደሚችል ዓለም በጉጉት እየጠበቀ ይገኛል። እና በኤርትራ መካከል የሚቀሰቀስ ጦርነት የአፍሪካ ሁለተኛው የዓለም ጦርነት ሊሆን እንደሚችል ተነገረ። በኢትዮጵያና በኤርትራ መካከል ዳግም ሊቀሰቀስ የሚችል ጦርነት ከ10 እስከ 15 የሚደርሱ የሶስት አህጉራት ሀገራትን ሊያካትትና የአፍሪካ ሁለተኛው የዓለም ጦርነት ሊሆን እንደሚችል የሰላምና የግጭት ጥናት ባለሙያው ፕሮፌሰር ኬቲል ቲሮቮል አስጠነቀቁ። ለቱርኩ አናዶል ዜና ወኪል ማብራሪያ የሰጡት ባለሙያው በሁለቱ ጎረቤት ሀገራት መካከል ያለው ውጥረት በከፍተኛ ሁኔታ ማየሉንና ግጭት ቢነሳ ቀጠናዊ ዓለም አቀፍ ኃይሎችን በቀጥታ ወደ ጦርነቱ ሊያስገባ እንደሚችልም ገልጸዋል። ይህንን አስከፊ ስጋት ለመቀልበስ ዓለም አቀፍ ተዋናዮች ዲፕሎማሲያዊ ጫናዎችን ማጠናከር እንዳለባቸው ባለሙያው ጠቁመዋል። ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ መግባቷን እንድታቆም፣ የአሰብ ወደብን በሰላማዊ መንገድ ስለመጠቀም ድርድር እንዲጀምሩና ሁለቱም ወገኖች ወታደራዊ ንክኪዎችን እንዲቀንሱ መገፋፋት ለአካባቢው መረጋጋት ወሳኝ መሆኑን አስገንዝበዋል። ውድ ተመልካቾቻችን እስካሁን አብራችሁን ስለቆያችሁ እያመሰገንን ከዚህም በኋላ የምንለቃቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ እያደረጋችሁ እንዲሁም የደውል ምልክቷን እየነካችሁ የኛ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።